ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ከጓደኛዬ ጋር መጥቻለሁ። እንግዲህ አረብኛ አትችልም፣ ትችላለች ግን በደንብ አትችልም። አዲስ ናት። እንጠይቃታለን። እንደገና ደግሞ እያስተማርኳት እንሄዳለን ማለት ነው። ሰላም በያቸው። ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ አላችሁ? እንግዲህ ለመጠየቅ ተዘጋጅተናል ትላላችሁ። እሺ እንዴት ነሽ? አለው እንዴት አየሽው አረብ ሀገርን? የመጀመሪያሽ ነው? የመጀመሪያዬ ነው፣ ግን እግዚአብሔር ይመስገን። የገጠመሽ ገጠመኞች ካለ አጫውች። ኧረ ምንም የለም ብቻ ተመስገን ነው። ይኖራል እንጂ ልክ ስትመጪ እዚህ ሀገር ስትመጪ ምናምን እንዳለ ሲቀየርብሽ አልደነገጥሽ? አይ እሱንማ ታዩ ለእኔ ታዩ ይኸውልሽ ለጓደኞቻችን ምናምን ነገር ያንቺ የሚያስቅም ካለ የሚያስተምርም ካለ ምናምን ሴትዮ ነው የሚያስቅ ገጠመኝ አላት ማለት ነው። ምንድን ነው የገጠመሽ? ጥያቄሽ ልክ ሴቲቷ ስታይ ኧረ ኢየሱስን ተይ ተይ እስኪ አሁን እሱን ባታስታውሽኝ ምን አለ? የእውነት ንገሪኝ እስኪ። ኧረ ይቅርብኝ ልቤ ቆሰለ። እሺ አሁን ለማንኛውም አለም ታሊ ማለት ምን ማለት ነው? የመጀመሪያ ጊዜ አለም ታሊ ስትለኝ እንዴ እያልኩኝ የት ነው ምንድን ነው የምትለኝ እያልኩ ተወዛገብ። ያው ነይ ማለት እንደሆነ ገባኝ። በመጨረሻ ዘመን ታሊ ሺሊ ሀይዳ ያው ሺሊ ማለት ስትልሽ እና ይሄንን አንሺ አይደል? እስኪ በይ ሺሊ ሀዳ ይሄንን አንሺ ለምን የአረብኛ ምን ነው ያሳቀሽ ፓርት? ወይኔ ቋንቋ ይከብዳል። እንደውም እንግሊዘኛ እኮ ለምደሻል አንቺ ትንሽ ወይ እንግሊዘኛ ከኬንያ ጋር ነው እና የምትሰራው እንግሊዝኛ ትችላለች ማለት ነው። ከአረብኛ ይልቅ እያደበላለቁባት አንዱን መያዝ አልቻለችም። በቃ ከየትኛው ትውል አማርኛ አለ በዛ ላይ ኢትዮጵያንም አለች እና ሶስቱም ድብልቅልቅ አድርጋ በቃ ግራ ገብቷታል። እና ሴቷ ደግሞ እንደ አጋጣሚ የለችም እዚህ ቋንቋ አስተምራቸው ጠብቁኝ ብላ ሄደችው እና ልጅቷ አረብኛውንም እንግሊዝኛውንም ረስታ ማለት ነው አማርኛ ነው ያለችው። ያው ምን ማድረግ ትችላላችሁ እናንተስ ብትሆኑ ምን ትላላችሁ? ሁለታቸው ያው እቺም አለች ሌላም ኢትዮጵያ አለች እና ሁለታቸው አማርኛ ነው የሚያወሩት፣ እኔም አማርኛ ነው የማወራው እና ስለዚህ ያው አረብኛ ማንም ያወራኝ የለም፣ እንግሊዘኛ ነው የምታወራው ኬንያውን። ያው ሴትዮዋ ደግሞ የምፈልገው አረብኛ እንዳወራላት ነው። ስለዚህ ዛሬ አረብኛ አስተምርሻለሁ ማለት ነው። እስኪ አንዳንዱን ብታስተምርኝ እንደው ደስ ይለኛል። ለማንኛውም ማለት ነው ሴቲቷ ደሞዝ መጠየቅ ስትፈልጊ ማለት ነው ሴትዮሽን አና በዲ ራትቢ እኔ ማስተምራት ጋይስ የቤሩት ቋንቋ ነው እንግዲህ የዚህን አሁን ያለሁበትን ሀገር አይደለም የቤሩትን ነው ማስተምራት። ግን ያውቃሉ ቋንቋ አረብኛ ታውቃላችሁ፣ ቢለያይም ይግባቡበታል ያውቁታል ማለት ነው። ስለዚህ አና በዲ ራትቢ ራትብ በእንግሊዝኛ ከፈለግሽ ደግሞ ሰለሪ ነው ታውቂያለሽ። እሱን አውቃለሁ፣ አረብኛ ነው የቸገረኝ። ኦኬ እና ደግሞ አሞኛል ከማለት ስትፈልጊ አና ታበን አና መሪዳም ይባላል። አና መሪዳ እስኪ በይ አና መሪዳ። እኔ እኮ አረብኛ ግራ የሚገባኝ የሆነ አነጋገራቸው የሆነ እስርስር ያለ አነጋገር በቃ እንደውም እንግሊዘኛ ይሻላል ትንሽ ከአረብኛ ማለት ነው። ትንሽ ይቀልሻል አንቺ ከዚህ ጋርም ስልቀን በቃ ስለምታወሪ ትጓባላችሁ። እሱ በቃ እሱ ይሻላል ብዬ ገምታለሁ። ስለዚህ አረብኛ ይሆንልሽ እንግሊዘኛ? ኧረ አረብኛ ነው እኔ መልመድ ብፈልገው ጋይስ። እሺ አሁን ደግሞ ደክሞኛልም ታበን ይሆናል። ላሞኛልም ታበን አነ መሪዳም ይቻላል። ደክሞኛል ስትይ ደግሞ አና ታበን ታበን ታባኒ አና ታባኒ
ታባኒ ደክሞኛል ነው። ታባን አሞኛል ነው። ያ አንድ ነው ግን ታባን ደክሞኛል አሞኛል ይሄዳል ማለት ነው። ሁለቱ መሪደም እንዳልኩሽ ያው አሪፍ ነው። በዚህ ነክል ከሆነ ጥሩ ነው። እርቦኛልስ አና ዣኒ ዥዋኒ እስኪ በይ አና ዥዋኒ አና ዥዋኒ አይኔ ኧረ ምን ነው ምን አለ አማርኛ ቢል ምንድን ነው ግን የከበደሽ ቋንቋ? አብዛኛውን ለምዳለች። በእርግጥ ያው መመለስ ነው እንጂ የሚያቅታት ብዙም ትችላለች። ግን ታዳምጫለች፣ መመለስ ነው የከበደሽ። አይ እንደዛማ መስማት እችላለሁ። አንዳንዱ እኮ ይገባል። የሆነ ጊዜ ሚዛን ስትልሽ ሚዛን ምንድን ነበር ያለችሽ? ምንድን ነበር በምንድን ነው ቋንቋ የነገረችሽ ነበር? ያው የዛን ያላስታውስም በእጇ መሰለኝ። በምልክት ነው። በምልክት ተግባባን እኔ እና እሷ። ያው እኮ እኔ እና እሷ በምንም ሆነ እንግባባለን። ግን ያው አዲስ ለሚመጡት ምን ትያጫለሽ? አዲስ ለሚመጡት ያው ቢችሉ እንደማንም ብለው ቋንቋ ቢማሩ ደስ ይለኛል። እንደኔ ቋንቋ ቢማሩ እንግሊዘኛ መሆነ ትንሽ ነገር ይሄንን አምጪ መልሽ ውሰጂ የሚለውን ነገር ይሄ አዝጂ ምናምን የሚለውን ቢለምዱ ብዙ አሉ ሀገራችን ላይ ሄደ የተመለሱ ከነሱ ደብተር ይዛችሁ መማር መጻፍ እዛ ጽፏችሁ ለመምጣት አላማ ሲኖራችሁ በእርግጥ የተመለሰ ሰው አይጠፋም። ችላ ማለት የለባችሁም። ለመምጣት አላማችሁን ለማሳካት ስትፈልጉ ግዴታ አረብኛ መልመድ ግዴታችሁ ነው። ለምን ለመግባባትም ይጠቅማል። እንደገና ደግሞ ለራሳችሁ በጣም ጥሩ ነው። ለምን ብዙ አትጎዱም። በስራም ሆነ በምንም አትጎዱም። ቋንቋ በተወሰነ መልኩ እንኳን ብትችሉ ያው ለእናንተ ይጠቅማል እንጂ አይጎዳም። ትኩረታችሁ ለመምጣት ብቻ ሳይሆን የሆነ ቋንቋ ለመልመድም ትኩረት አድርጉ። እንደኔ ማለት ነው። እና አንቺ ባለመቻልሽ ተጎድተሻል? ባለመቻሌ በጣም ገና ስመጣ በረመዳናቸው ውስጥ ነበር የመጣሁት። በጣም ያስጠላ ነበረ። ግን ያው እግዚአብሔር ይመስገን አሁን አሪፍ ነው። ተመስገን ነው። ከልጅቷ ጋር ደግሞ አልተስማማችሁም? ቁጭ ብላ ታዝሽ ነበረ ከመጀመሪያ ስትመጡ ማለት ነው። ወስናችሁበት አስባችሁበት የምትመጡት ነገር ቢሆን እኔ በሰው አላዝንም፣ በጭንቅላቴ ነው ማዝነው። ለምን ስላላወቅኩኝ ነው። ሳታውቁ አሁን የምታጠፉት ነገር ይኖራል። ቢያንስ የሆነ ነገር ተብላችሁ እንኳን መልስ መመለስ ሲያቅታችሁ ዞሮ ለማልቀስ ነው የምንጓጓው። ከዛ በስተቀር ምንም አናመጣም። ለዚያ እናንተ አሁን ከሰፈራችሁ የሆነ ሰው ከመጣ በዛ ሰው የተወሰነ ነገር መልመድ አለባችሁ። የተወሰነ ማለት ብዙ ነው። አሁን የዚህ ሀገር እኔ ራሱ ከመጣው በኋላ ያወራሉ እሰማለሁ። ነገር ግን ለመያዝ አልቻልኩም። ለምን ብዙ አይነት ቋንቋ ስለሚያወሩ ለመያዝ አይመችም። ቢያንስ በቃ የሆነ ነገር መያዝ አለባችሁ። ሄጂ አምጪ ውሰጂ ምናምን ነገር የሚሉት እሱን ቢያንስ በወረቀት ጽፋችሁ ምናምን ስልካችሁም ላይ ብትይዙ ችግር የለውም። አንዳንዴ ስተኙ እንኳን ስልካችሁ ሊሰጣችሁ ይችላል። አንዳንድ ቦታ ስልክ ላይ ይሰጥ ይችላል። ያም ሆኖ ግን ስልካችሁ ላይ ካለ ችግር የለውም። ቢያንስ ስልክ ይዛችሁ ስትመጡ ቤታችሁ ክላሳችሁ ስትገቡ እንኳን ታጠኑታላችሁ። አንቺ ባለማወቅሽ ኬንያዋ በጣም ተጫውታብኛለች። ወይኔ እኔማ ሳስታውሰው አልቅሽ ነው የሚለኝ። ታዲያ አንዳንዴ እዚህ ቤት እመጣለሁና አንድ ላይ አይደለንም። እዚህ ቤት እመጣለሁና ስመጣ ሁሌ ልጅቷ ስልክ ላይ ነች። ቋንቋ ስለማችል እቺ ስለማችልና ስለማመልስላት እንደገና ደግሞ ታስፈራራት ነበረ። ካሜራ እያየሽ ነው ምናምን ይሄን እንደዚህ አድርጊ ሴትዮሽ እንደዚህ ምናምን ትላታለች ማለት ነው። እሷ ቁጭ ብላ ታዛት ነበረ እና ጓደኛ መጥቶላታል። አሁን አሰማያት። አሁንማ እግዚአብሔር ይመስገን አንድ ኢትዮጵያዊ ያመጡልኝ። በቃ አልሰማትም። ወላ እኔ ራሴ አዘዛታለሁ። አንዳንድ እንደዛ ሳዛት ደሟ ነው የሚፈላው። እኔም እንደዚህ ነበር ደሜ የሚፈላው እያልኳት እንዳውም አሁን በእርግጥ ተከባብሮ ምናምን ተጋግዞ ነው መስራት ያለባችሁ። አትታዘዙ ምናምን እያልኩኝ አይደለም፣ ግን በመጠኑ አንዱ ቁጭ ብሎ ቋንቋ ስለቻለ በፊት የገቡ ልጆች ቁጭ ብለው ቋንቋ ስለሚችሉ አዲስ የሚመጡት ልጆችን በቃ ምግብ መከልከል፣ ይሄ ብዙ ነገር አለ። ብቻ አንዳንዴ ደግሞ ምግብ አይወዱም። አሁን አንቺ አትበይም ብዙ ምግብ እዚህ ሀገር ያለው ምግብና እዛ ላይ እኛ እየበላን ያደግነው ሌላ ነው። እዚህ ሲመጣ ደግሞ ሌላ ነው። እሱን ለመድመር ተቸግረሻል። አንደኛው በምግብ ጉዳይ ግድ ነው። እስካሁንም አትበላም። ይሄ ቺዝ ታውቃላችሁ? ቺዝ ምናምን ነገር ይሄ በርገር ምናምን አትበላም። እና መወፈር ፈልጋለሁ። ከዚህ በላይ ምን ያደርግላታል? በሏት። ኧረ መወፈር ፈልጋለሁ ትለኛለች፣ ግን ቺዝ ምናምን ነገሮች አትበላም። አረብ ሀገር ሳይበላ አይሰራም። በጋይስ በልታችሁ ነው መስራት ያለባችሁ።
እና በሌላ ቪዲዮ እንገናኛለን።